ልጆቻችን አስፈራርተናቸው ተቆጥተናቸው መተናቸው ታይም አውት አድርገናቸው ለምረም አይሰሙን። ይሄን ሁሉ አድርገን እንዴት አይሰሙንም ብላችሁ ጠይቃችሁ ታውቃላችሁ? እንደዛ የምታስቡና ጠይቃችሁ የምታውቁ ከሆነ ትንሽ እኔ ከገባኝ ልመልስላችሁ ብዬ ነው። ልጆቻችን ስንቆጣ ተቆጥተን መተናቸው የሆነ ጥፋት አጠፉ ብለን በንዴት ያደረግናቸውን ሁሉ አድርገናቸው መልሰው ያንኑ ነገር የሚያደርጉት ትምህርት ወይንም ደግሞ ከዛ ነገር ስላልተማሩ ነው። ያልተማሩት በደንብ ስላልመታናቸው አይደለም፣ ወይ ደግሞ በደንብ ስላልተቆጣናቸው አይደለም፣ ግን ስለተቆጣናቸውና ስለመታናቸው ነው። ላስረዳችሁ በደንብ። አይምሯችን 3 አካል አለው። አይምሯችን 3 አካል፣ የመጀመሪያው የፊት ለፊቱ አካላችን ፍሮንታል ኮርቴክስ የሚባለው የመማር አንደርስታንድ የማድረግ የማመዛዘን ክፉ ደጉን የመለየት የአይምሯችን የመጀመሪያው አካል ማለት ነው። የመካከለኛው ደግሞ የስሜታችን ኢሞሽናችንን ማዘንን፣ መደሰትን፣ መናደድን ፕሮሰስ የምናደርግበት ማለት ነው። የኋላው ደግሞ በችግር ጊዜ ወይ አደጋ ሲፈጠርብን ራሳችንን እንድናድን የምንጠቀምበት ወይ የመሮጥ ወይ ደግሞ የመደበቅ ወይ ደግሞ የጸጥ ማለት ይሄ ሰርቫይቫል ስቴት የሚባል አለ ማለት ነው። እና ልጆች አይምሯቸው ዴቨሎፕ ሲያደርግ የሚሰራው አይምሯቸው ሲያድጉ ከኋላ ወደፊት ነው። ከሰርቫይቫል ወደ ኢሞሽን፣ ከዛ በኋላ ደግሞ የፊት ለፊቱ የማስተዋል አይምሯቸው ማለት ነው አለ። የፊት ለፊቱ አካላቸው ግን በጣም ትንሽ ነው። ስለዚህ ልጆቻችንን ብዙ ጊዜ በትንሽነታቸው ብናያቸው በጣም ኢሞሽናል ናቸው። በጣም ትንሽ ነገር ለኛ ምንም የማይገባን ነገር ያስለቅሳቸዋል። ውሃ ተደፋ ብለው ሊያለቅሱ ይችላሉ። ለኛ ምንም በቃ ስሜት እስከማይሰጥ ድረስ በጣም ስሜታዊ ናቸው ልጆቻችን። ያ የሆነው ለምንድን ነው? በጣም አይምሯቸውን የያዘው አካል የኢሞሽን እና የሰርቫይቫል አካላቸው አይምሮ አካላቸው ስለሆነ ነው። ከዛ ልጆች ግን ወይም እኛ የምንማረው እንዴት ነው? በፊት ለፊቱ የአይምሮ አካላችን ውስጥ ስንሆን ወይ ደግሞ ሀሳባችን በዛ ውስጥ ሲሆን ኤክስኪዩቲቭ ስቴት ውስጥ ወይ ደግሞ ስራ አስፈጻሚ የአይምሮ አካላችን ውስጥ ስንሆን ነው ሁላችንም ልጆችም ትልልቅ ሰው መማር የሚችለው ማለት ነው። ስለዚህ